ሰላም እንዴት ናችሁ? የአውቶቴክ ዊዝ አብርሽ ቤተሰቦች ዛሬ ደግሞ ኤሌክትሪክ መኪና ላይ ይሁን ሃይብሪድ መኪና ላይ ያለው ቻርጀር ምን አይነት ቻርጀር መጠቀም አለብን? የቻርጀሮቹ አይነት እንዴት ማወቅ እንችላለን? ደረጃ 1 ነው 2 ነው እንደዚሁም ደግሞ ሲንግል ፌስ ነው 3 ፌስ ነው መጠቀም ያለብን የሚለውን ነገር ደረጃ 1 2 3 ምን ማለት እንደሆኑ በደንብ እናያለን። እስከ መጨረሻ ድረስ ተከታተሉን። መጀመሪያ ላይ ማወቅ ያለብን ሁል ጊዜ መጠቀም ያለብን ከካምፓኒ የመጣውን የራሱ የመኪና የሆነውን ቻርጀር ብቻ ነው መጠቀም ያለብን። ምክንያቱም ኦንቦርድ ቻርጀርም ሆነ እንደዚሁም ደግሞ ትራክሽን ባትሪ ሊቀበሉ የሚችሉት የራሱን ኃይል ቮልቴጅ ካራንት ተለክቶለት ስለተሰራለት ቻርጀሩ የራሱ ትክክለኛ መሆን አለበት ማለት ነው። ስለዚህ ፕሮፐርሊ የራሱ የመኪናው ባትሪ መሆኑን ቻርጀር መሆኑን ማወቅ አለብን። እሱ ፕሮፐርሊ እዚህ ጋር ተጽፎለታል ምን ያክል ካራንት እንደዚሁም ቮልቴጅ እንዳለው እያንዳንዱ ቻርጀር ላይ ይጻፋል ማለት ነው። ለምሳሌ ይሄኛው ጽሁፉ ኮሪያኛ ቢሆንም እዚህ ጋር ቮልት እና ካረንት ማለት እንችላለን። ቮልቴጁ 220 ቮልት ነው የሚለው፣ ካረንቱ ደግሞ 16 አምፔር ነው የሚለው። ስለዚህ ይሄ ሌቭል 2 ቻርጀር ነው ማለት ነው። ምክንያቱም ሌቭል 1 ነው ወይስ ሌቭል 2 ቻርጀርም ነው የሚለውን እንዴት እናውቃለን የሚለውን ለማየት ያክል እዚህ ጋር ሶሳይቲ ኦፍ አሜሪካን ኢንጂነሪንግ ወይም ደግሞ ኤስኤኢ ስታንዳርድ አስቀምጠውልናል። በዚህ ስታንዳርድ መሰረት ቮልቴጅ ከ120 ቮልት ኤሲ ከሆነ ካረንት ከ12 እስከ 16 አምፐር ከሆነ እንደዚሁም ደግሞ ፓወር ከ1.4 እስከ 1.9 ኪሎዋት ከሆነ ይሄኛው ደረጃ 1 ነው ብሎ አስቀምጠዋል ማለት ነው። ይሄ በሶሳይቲ ኦፍ አሜሪካን ኢንጂነሪንግ የተቀመጠ ስታንዳርድ ነው። ስለዚህ በዚህ ስታንዳርድ ውስጥ ያሉት ሌቭል 1 ናቸው። ሌላኛው ደረጃ 2 እንወስድ ደግሞ ደረጃ 2 ወይም ሌቭል 2 ካየነው ደግሞ ቮልቴጁ ከ208 እስከ 240 ቮልቴጅ ኤሲ ከሆነ ካረንቱ ከ16 እስከ 80 አምፔር ድረስ ከሆነ እንደዚሁም ደግሞ ፓወር ከ3.3 እስከ 19.2 ኪሎዋት ከሆነ ይሄ ደረጃ 2 ነው ብሎ ስታንዳርዱን አስቀምጦልናል ማለት ነው። ሌላኛው ደረጃ 3 እና የመጨረሻው ነው። ይሄ ሌቭል 3 ደረጃ 3 ይባላል። ዲሲ ካረንት ነው ወይም ዳይሬክት ካረንት ፋስት ቻርጂንግ ነው። ይሄ ኤሲ አይደለም ዲሲ ነው። ቮልቴጁ ከ400 እስከ 800 ቮልቴጅ ዲሲ መሆን አለበት። እንደዚሁም ደግሞ ካረንቱ ደግሞ እስከ 500 አምፔር ድረስ፣ ፓወሩ ከ50 እስከ 350 ኪሎዋት ከሆነ ይሄኛውም ደረጃ 3 ወይም ደግሞ ሌቭል 3 ነው ብለው ሶሳይቲ ኦፍ አሜሪካን ኢንጂነሪንግ አስቀምጠዋል ማለት ነው። በዚህ ስታንዳርድ መሰረት ይሄኛው ቻርጀር ቮልቴጁ 220 ቮልቴጅ ነው። ካረንቱ ደግሞ 16 አምፔር ስለሆነ ይሄኛው ደረጃ 2 ወይም ደግሞ ሌቭል 2 የሚለው ላይ ይወርቃል ማለት። ስለዚህ ደረጃ 2 ቻርጀር ነው ብለን መውሰድ እንችላለን። ቤታችን ውስጥ የምንጠቀመው ሌቭል 2 ቻርጀር ነው ማለት ነው። እሺ ስለ ቻርጀሩ ይሄን አክል ካወራን አሁን ደግሞ እንዴት ቻርጅ እንደሚደረግ እንየው። እዚህ ጋር 2 ፖርቶች አሉ። ከላይ ያለው የኤሲ ቻርጂንግኖች ኤሲ ቻርጅ ቤታችን ቻርጅ ለማድረግ ነው፣ ደረጃ 1 እና 2 ማለት ነው። ይሄኛው ደግሞ መንገድ ላይ የምናደርገው ፋስት ቻርጂንግ ደረጃ 3 ነው ማለት ነው። ስለዚህ ቻርጅ ለማድረግ ይሄኛው የቤት ደረጃ 2 ስለሆነ የላይኛው ሌቭል 2 ላይ እናደርጋለን። እዚህ ጋር ተጽፏል 16 አምፔር 240 ቮልት ኤሲ ነው ብለዋል። ስለዚህ ይሄ ደረጃ 2 ነው። ደረጃ 2 ቻርጀር ኤሲ ስለሆነ የላይኛው ላይ ኮኔክት እናደርገዋለን ማለት። ስለዚህ እዚህ ጋር እቺን ፕሬስ እናደርጋለን። ቻርጅ ስናደርግ ሎኳን አንሎክ እያደረግን ፕሬስ አድርገን ጫና አድርገን ቻርጅ ላይ ማድረግ እንችላለን ማለት ነው። ስለዚህ ከዚህ ጋር መጀመሪያ መኪና ላይ ነው ኮኔክት የምናደርገው ከሶኬት እና ከመኪና ላይ ቅድማ መኪና ላይ ኮኔክት ካደረግን በኋላ ሶኬቱን ወስደን ነው ወደ መሰኪያ ቦታ ሄደን ሶኬቱን የምንሰካው ማለት ነው። ይሄኛው እንደምታዩት እንደ ኖርማል ሲንግል ፌስ ላይ የምንጠቀመው ነው። ይሄ ሲንግል ፌድ ካረንት ያለው ግድግዳ ላይ ሄደን በቀላሉ ቻርጅ ማድረግ እንችላለን። እዚህ ጋር ኢንፎርሜሽኖች አሉ። እዚህ ጋር ፓወር የሚል አለ፣ ኮኔክትድ ቻርጅንግ እና ፎልት የሚል አለ። ፓወር ማለት ፓወር ከመጣለት ነው። ከሶርሱ ከዚህ ከምንሰካው ሶርስ ወደዚህ ፓወር ከመጣለት ይበራል። ኮኔክትድ የሚለው ደግሞ ባትሪ ነው፣ መኪናውና ቻርጀሩ በስርዓቱ ከተገናኙ። ቻርጂንግ የሚለው ደግሞ ቻርጂንግ ማድረግ ከጀመረ እሷም ትበራለች። የመጨረሻ ፎልት የምትለው ከበራች ግን ችግር አለበት፣ ቻርጀሩ ፎልት አለበት ማለት። ስለዚህ አሁን ሄደን ቻርጅ ላይ ኮኔክተሩ ላይ ኮኔክት አድርገን እንየው። ስለዚህ እችኛው አሁን ግድግዳ ላይ ያለችው የሲንግል ፌስ ኮኔክተር ናት። በሁለት ገመድ ብቻ የተገናኘ ከቆጣሪ ጋር ሲንግል ፌስ መስመር ናት ማለት ነው። ስለዚህ መጀመሪያ እቺን እንሰካዋለን ማለት ነው። መኪና ላይ ከተሰካ በኋላ ቀጥሎ እዚህ እንሰካዋለን።
እዚህ ልክ እንደተሰካ ቅድም የነገርኳችሁ ፓወር የሚለው ይበላል። ከዛ ኮኔክትድ የሚለው በርቷል። አሁን ቻርጂንግ የሚለው በርቷል። ስለዚህ አሁን ቻርጅ እያደረገ ነው ማለት ነው። አሁን ቻርጅ የምትለዋ ብሊንክ እያደረገች ስለሆነ አሁን ቻርጅንጉን ተቀብለዋል ማለት ነው። አንዱን በዚህ ማወቅ እንችላለን። ሁለተኛ ደግሞ መኪና ላይ ሄደን እዛው ቻርጅ የተደረገበት ቦታ ላይ ላይት ብሊንክ የሚያደርግ ይሄው እዚህ ጋር እንደሚታየው ይሄም እዚህ ጋር መቀበሉን ማወቅ እንችላለን ማለት ነው። እንደዚህም ደግሞ በተጨማሪ ደግሞ መኪናችን ላይ ዳይቦርድ ላይ ማየት እንችላለን። ዳይቦርድ ላይ እዚህ ጋር እንደምታዩት 75% ላይ ነው ያለው። ሙሉ ቻርጅ ለማድረግ 1 ሰዓት ነው የሚቀረው። ሙሉ ቻርጅ የሚደረገው 80% ነው። እየተቀበለ ያለው ፓወር ደግሞ 3.3 ኪሎዋት ነው ማለት ነው። ስለዚህ መኪና ሙሉ 100% መደረግ የለበትም። ማክሲመም 80% ነው መደረግ ያለበት። ሚኒመም ደግሞ 20% ነው። ይሄ ባትሪያችን ረጅም ዕድሜ እንዲኖር ለማድረግ ነው። ይሄም መኪናው ላይ እዚሁ ሲቲንግ ላይ ማስተካከል ይችላል። 80 ብቻ እንዲቀበል ማድረግ እንችላለን ማለት ነው። እቺን ለማድረግ በዚሁ ላሳያችሁ። ኦኬ እንዴት ሊሚት እንደምናደርግ እዚህ ጋር ለማየት ያክል እዚህ ጋር ዳሽቦርድ ላይ ኢቪ የምትላለች እዚህ ጋር ኢቪ የምትለውን ፕሬስ እናደርገዋለን። ከዛ ቻርጂንግ ማኔጅመንት የሚል አለ እዚህ ጋር ቻርጂንግ ማኔጅመንት የሚለው ፕሬስ ማድረግ ነው አንድ ጊዜ። ከዛ በኋላ ማክሲመም ቻርጅ የሚል አለ። ማክሲመም ቻርጁን ፕሬስ ማድረግ ነው። ከዛ እዚህ ጋር እንደሚታያችሁ ማክሲመም ቻርጅ ዲሲው 100% ላይ ነው ያለው። ኤሲም እንደዚሁ 100% ላይ ነው ያለው። ስለዚህ ይሄ 80 ማድረግ ነው። 80 ለማድረግ እዚች ጋር ቺን ፕሬስ እናደርገዋለን። ከዛ ማይነስ አድርገን 80 ላይ ከዛ ኦኬ። ስለዚህ ዲሲ 80% ላይ ነው ያለው። ኤሲውም እንደዚሁ እንቀይረዋለን። ማይነስ ከዛ ኦኬ ስንለው ይሄው ሁለቱም 80% ላይ እንዲቆይ አድርገናል ማለት ነው። ሶኬት ግድግዳ ላይ ስንሰራ ለቤታችን ውስጥ ለምንጠቀመው ሶኬት ምን አይነት ዋየር ወይም ደግሞ ኤሌክትሪክ ገመድ ሽቦ መጠቀም አለብን የሚለው ማወቅ በጣም ወሳኝ ነው። ቴክነሱ በደንብ ማወቅ አለብን ማለት። ስለዚህ ስታንዳርድ አለው እሱ እንወስቲ። ስለዚህ ከቆጣሪ ወደ ኤሌክትሪክ ካረንት ቻርጅ የምናደርግበት ሶኬቱ ድረስ የሚሄደው መስመር ለመዘርጋት መጠቀም ያለብን ዋየር ምን አይነት ነው የሚለውን ለማየት ያክል የገመዱ ቲክነስ 1.5 ሚሜ ስኩዌር ገመድ የምንጠቀመው ማክሲመም ካረንቱ ከ10 እስከ 12 የሆነ እንደዚሁም ደግሞ ፓወሩ ከ2.2 እስከ 2.6 ኪሎዋት የሆነ ቻርጀር ከሆነ ነው ማለት ነው። ሁለተኛ ላይ ያለው 2.5 ሚሜ ስኩዌር የሆነ ገመድ መጠቀም ያለብን ከ16 እስከ 20 አምፐር የሆነ እንደዚሁም ደግሞ ከ3.5 እስከ 4.4 ኪሎዋት የሆነ ቻርጀር ነው ማለት። 4 ሚሜ ስኩዌር ገመድ መጠቀም ያለብን ከ25 እስከ 32 አምፐር ያለው እንደዚሁም ደግሞ ከ5.5 እስከ 7 ኪሎዋት ያለው ገመድ ላይ ብቻ ነው ማለት ነው። እዚህ ጋር አንደርስታንድ ማድረግ ያለብን የገመዱ ቲክነስ የሚወሰነው ቻርጀሩ ላይ በተጻፈ አምፐር ብቻ ሳይሆን የዲስታንስ ወይም ደግሞ የገመዱ የሚሄደው ርቀትም በጣም ወሳኝ ነው። ርቀቱ በጣም የሚረዝም ከሆነ ቲክነሱም የገመዱ ቲክነስ እና አምፔሬጁ ከፍ ማለት አለበት ማለት ነው። ቤታችን የምናደርገው ደረጃ 1 እና ደረጃ 2 ኤሲ ሲሆን መንገድ ላይ የቻርጅ የምናደርገው ወይም ደግሞ መዳያ ላይ ቻርጅ የምናደርገው ግን ዲሲ ነው። ፋስት ቻርጅንግ ነው። እስከ 30 ደቂቃ ድረስ ቻርጅ ማድረግ የሚችል አቅም አለው ማለት። ስለዚህ ከኤሲ እና ከዲሲ ወይም ደግሞ ፋስት ቻርጅንግ እና ስሎ ቻርጅንጉ ጥቅምና ጉዳቱ ነው። ደግሞ ፋስት ቻርጅንግ ብናደርግ ምን ችግር አለው፣ እንደዚህም ደግሞ ስሎ ቻርጅንግ ብናደርግ ምን ችግር አለው የሚለውን ካየ ነው። ፋስት ቻርጅንግ ማድረጋችን ጥቅሙ አጭር ሰዓት ውስጥ ወይም ደግሞ በተወሰነ ደቂቃ ውስጥ ቻርጅ አድርገን እንድንቀሳቀስ ይረዳናል። ጉዳቱ ደግሞ ምንድን ነው የሚለው ካለ በአንዴ ብዙ ካረንት ስለሚሰጠው ለባትሪ ኬሚካል ሪአክሽን ሲያደርግ ባትሪው እየተጎዳ እዛ ውስጥ ያለው ኤሌመንቶች እየተጎዱ ይሄዱ እና የባትሪ እድሜ 15 ዓመት መቆየት እያለበት እያጠረ ይሄድና ለምሳሌ 15 መኖር እያለበት 10 ዓመት እንዲቆይ ያደርጓል። ይሄ ደግሞ ምንድነው ረጅም ጊዜ ውስጥ የሚመጣው ችግር ነው እንጂ በአንዴ ዳሜጅ ያደረግም፣ ግን ቀስ በቀስ እየደከመ እንዲሄድ ያደርገዋል ማለት ነው። እንደዚሁም ደግሞ ቤታችን ስሎ ቻርጅንግ የምናደርገው ጥቅሙ ምንድነው ካልነው ባትሪ ቀስ ብሎ ካረንት ስለሚወስድ አነስተኛ ካረንት ስለሚወስድ ኬሚካል ኤሌመንቶቹ የመጎዳት ፕሮባቢሊቲዎቹ ይቀንሳል ማለት ነው ከዛኛው አንጻር ስናየው። ነገር ግን ጉዳቱ ምንድነው ቻርጅ ለማድረግ ረጅም ጊዜ ይፈጃል። እሱ ደግሞ ዲስአድቫንቴጅ ወይም ደግሞ ጉዳቱ ነው ማለት ነው።
ቻርጂንግ ስቴሽን ላይ ስንት አይነት ቻርጀሮች አሉ የሚለው ካየን 2 አይነት ቻርጂንግ አለው። ኤሲም አለ፣ ዲሲም አለ። ኤሲው ከ2 ሰዓት እስከ 3 ሰዓት ድረስ ሊፈጅ ይችላል። እንደዚሁም ደግሞ ዲሲው ደግሞ 30 ደቂቃ ውስጥ ቻርጅ ሊያደርግልን ይችላል። ስለዚህ 2 አማራጮች አሉ ማለት ነው። ስለዚህ ምን ያክል ቻርጂንግ እንደቀረን አንደኛ መኪና ውስጥ ዳሽቦርድ ላይ ማየት እንችላለን። ሁለተኛ ደግሞ ዘመናዊ መኪኖች አፕሊኬሽን አላቸው። በስልካችን ጭነን በስልካችንም ኮንትሮል ማድረግ የምንችልበት አጋጣሚ አለ። ስለዚህ የመኪናውን ከስልካችን ኮኔክት በማድረግ በአፕሊኬሽን በመጠቀም ምን ያክል ቻርጅ እንደቀረን አይተን እንደዚሁም ይህም አማራጭ መጠቀም እንችላለን። ቤታችን ቻርጅ አድርገን ከጨረስን በኋላ መጀመሪያ መንቀል ያለብን ከዚህ ከሶኬቱ ላይ ነው። ከዛ ቀጥሎ መኪና ላይ እነቅለዋለን ማለት ነው። ቀጥሎ መኪና ላይ ያለውን ሎኳን አንሎክ በማድረግ እነቅለዋለን። ነገር ግን ይሄን ቁልፋችን በሪሞታችንን አንሎክ ካላረግነው በስተቀር አይለቅልንም። ምክንያቱም ሎክ ያደርጋል ራሱ አውቶማቲካሊ። ስለዚህ እንዲለቅልን ምን ማድረግ አለብን ማለት ነው? ቁልፋችንን ተጠቅመን ወይም ደግሞ ሪሞታችን ላይ ያለችውን አንሎክ በተን ፕሬስ አድርገን ነው የሚለቅልን ቻርጀር ማለት። ስለዚህ አንሎክ የምትለውን ከለካም በኋላ ከዛ በኋላ ዲስኮኔክት አድርገን መንቀል እንችለዋለን ማለት ነው። ስለዚህ ፕሮሲጀሩ መጀመሪያ ግድግዳ ላይ ወይም ደግሞ ሶኬት ላይ ከዛ ደግሞ መኪና ላይ ዲስኮኔክት አድርገን እንጨርሰዋለን ማለት ነው።